ይህ የደህንነት ካሜራ በተለይ ወላጆችና ልጆቻቸው እየተያዩ ለማውራት የሚያገለግል ካሜራ ለየት ያለ ካሜራ ነው። ለምሳሌ ወላጅ ውጪ ሆኖ ልጆች ደግሞ ቤት ውስጥ ሆኖ ማለት ነው በስልካቸው ወላጅ ልጆቻቸው ማየት ይችላሉ። ልጆቹ ደግሞ ወላጆቻቸውን ካሜራ ላይ ባለው ልክ እንደዚህ እንደምታዩት በስክሪኑ ወላጆቻቸውን እያዩ ማውራት ይችላሉ ማለት ነው። በድምጽም ማውራት ይችላሉ፣ እንደገና በምስልም እያዩ ማውራት ይችላሉ ማለት ነው። የካሜራው ስም ቪዲዮ ኮሊንግ ስማርት ካሜራ ይባላል። ካሜራው ከዚህ በተጨማሪ ደግሞ ይህን ስክሪን ትተን ልክ እንደ ሌሎቹ የሴኩሪቲ ካሜራ ቤት ውስጥ የሚደረገውን እኛ ከርቀት ሆነን በስልካችን መከታተል እንችላለን። የራሱ ሜሞሪ ካርድ ይቀበላል። የቀረጸውንም እኛ የትም ቦታ ሆነን መመልከት እንችላለን፣ ስክሪኑን ትተነው ማለት ነው። በተጨማሪም ደግሞ ናይት ቪዥን አለው። በጨለማ ጥርት አድርጎ ያሳያል ካሜራው። እንደገና እንቅስቃሴ ሲያገኝ ወደ ስልካችን ይልክልናል። ካሜራው በተጨማሪ 360 ዲግሪ ተሽከርካሪ ስለሆነ እያሽከረከረ የመኖሪያ ቤታችን ሁኔታ መመልከት እንችላለን። ካሜራው ወደ ላይ ወደ ታችም ስለሚንቀሳቀስ በስልካችን እያንቀሳቀስን ማየትም እንችላለን። የካሜራው ኳሊቲ 2K ነው፣ 3 ሜጋ ፒክስል ነው። በጥራት መመልከት እንችላለን ማለት ነው። አሁን ካሜራው ከፍቼ ምን እንዳለው ውስጡ እና ደግሞ እንዴት አድርጋችሁ በስልካችሁ ከዋይፋይ ጋር ቤታችሁ ሆናችሁ ማገናኘት እንደምትችሉ በቀላሉ አሳያችኋለሁ ማለት ነው። ይሄ ቂጡ ላይ የምናስገባው ካሜራው ግድግዳ ላይ የምናስርበት ነው። ካሜራው የራሱ የሆነ ታይፕ ሲ ገመድ አለው ማለት ነው። የራሱ አዳፕተር አለው ካሜራው። ኦኬ ካሜራው እንግዲህ እንደምታዩት ነው። እዚህ ጋር ስክሪኑ አለ የምንመለከትበት። እዚህ ጋር ደግሞ ካሜራው የራሱ የሆነ ላይት አለው ማለት ነው። ጨለማ ላይ በጣም ጨለማ ከሆነ ቦታው ላይት ራሱ በርቶ በከለር ማየት እንችላለን ማታ ላይ ማለት ነው። ቦታው ጨለማ ከሆነ ማለት ነው። እና ካሜራው ኤስዲ ካርድም ይቀበላል። እዚህ ጋር ኤስዲ ካርድ ከተን የቀረጸውን መመልከት እንችላለን። እዚህ ጋር ደግሞ ካሜራው ሪሰት በተን ነው። ሪሰት ማድረግ ስንፈልግ እዚህ ጋር ሪሰት እናደርጋለን ማለት ነው። እዚህ ጋር ደግሞ ካሜራው ታይፕ ሲ ነው የሚቀበለው። እዚህ ጋር ነው የምንሰካው። እዚህ ጋር ስፒከር አለው ካሜራው፣ የራሱ ሆነ ስፒከር አለው ካሜራው። እዛ ካለው ሰው ጋር ለማውራት ይረዳናል ማለት ነው። አሁን ሰክቼ አዳርጌ አሳያችኋለሁ በስልኬ ላይ። እናንተ እንዴት መጠቀም እንዳለባችሁ ማሳያችኋለሁ። አሁን መጀመሪያ የምታደርጉት ከፕሌይ ስቶር ወይ ደግሞ ከአፕ ስቶር ለአይፎን ወይ ደግሞ ለአንድሮይድ የሚሆን አፕሊኬሽን ስላለው ይሄኛው V360 ፕሮ የተባለ አፕሊኬሽን ታወርዳላችሁ ማለት ነው። ይሄ የምታዩት ነው ማለት ነው። እኔ ኦልሬዲ አውርጄዋለሁ። ኦፕን ትሉታላችሁ። ከዛ በኋላ እዚህ ጋር የምታዩት ከታች ጂ የምትለው ጂሜል አብዛኛው ስላላችሁ ጂ የሚለውን ትነካላችሁ። በጣም በቀላሉ እንዴት ብላችሁ ሳይን አፕ ለማድረግ ነው የሚረዳችሁ። ይሄ ቀላል ነው። ይሄን ጂንስ ትነኩታላችሁ፣ ትመርጣላችሁ ማለት ነው። የጂሜላችሁን አንዱን በቀላሉ ሳይን አፕ ሆነ ማለት ነው። ይሄውና ጂሜል ለማየት ከፈለክ ከዚህ ጋር ለማየት ስትፈልጉ እዚህ ጋር የሚለውን ስትነኩ እዚህ ጋር ከታች ክሬት ያደረኩበት ኢሜል አለ ማለት ነው። እና ቀጥታ የምታደርጉት ሀውድ ካሜራውን መሰካት ነው ማለት ነው። ካሜራውን ግድግዳ ላይ መስቀል ከፈለጋችሁ ትሰቅላላችሁ። ይህ ግን ብዙ ጊዜ እናንተ ከልጆች ጋር ለማውራት የምትፈልጉ ከሆነ ላይ ባይሰቀል ይመረጣል። ልጆች ራሳቸው ካሜራው ጋር ያለውን ደውል በመንካት እናንተን ማግኘት ሲፈልጉ ደውል በመንካት መገናኘት ትችላላችሁ ማለት ነው። ስለዚህ ላይ ባይሰቀል ይመረጣል። ግን ደግሞ መደዋወል ማትፈልጉ ከሆነ ልጆች እንዳይደውሉ የምትፈልጉ ከሆነ ደግሞ ካሜራውን ትንሽ በጣም ከፍ ሳታደርጉ መስቀል ትችላላችሁ ማለት ነው። ያው ለመታየት እንዲረዳ በጣም ከላይ ባይሰቀል ይመረጣል። አፕሊኬሽኑን ካወረድን በኋላ ቤታችን ያለውን ዋይፋይ ከስልካችን ጋር ኮኔክት እናደርጋለን። ስልካችንን ዋይፋይ እናገናኘዋለን የቤቱን ማለት ነው። ከዛ አፕሊኬሽኑ ጋር እዚህ ጋር ፕላስ የሚለውን እነካለን ከላይ ያለውን። ከዛ በኋላ ደግሞ ስካን ቱ አድ የሚለውን እነካለን። ብሉቱዝ ኦን ካልሆነ ስልካችን ላይ ያለው ብሉቱዝ ኦን እናደርጋለን። በተጨማሪም ደግሞ ሎኬሽን የሚለውንም ኦን እናደርጋለን ማለት ነው። ከዛ በኋላ ስካን ቱ አድ የሚለውን እነካለን። ከዛ በኋላ ልክ እንደዚህ ሲመጣልን ጀርባው ላይ ያለውን ኪውአር ኮድ እዚህ ጋር ካሜራ ላይ ያለውን ማለት ነው እናስነብብለታለን ማለት ነው። እዚህ ጋር ኪውአር ኮድ እንደዚህ እናገናኝለታለን ማለት ነው። አሁን አግኝቶታል። ከዛ በኋላ እዚህ ጋር ዋይፋይ ፓስወርድ እናስገባለን። ዋይፋዩን መሳሳት የለብንም የዋይፋዩ ፓስወርድ። ከዛ በኋላ ኔክስት እንለዋለን። ከዛ ይሄን ኪውአር ኮድ ደግሞ እዚህ ጋር ምስሉን እናሳየለታለን እንደዚህ በስክሪኑ እንደዚህ። ኦኬ አገኘው።
አሁን ትንሽ ሰከንድ እንጠብቅለታለን ማለት ነው። ኮኔክቲንግ እያለ ነው ካሜራው እንደዚህ። አሁን በቃ ላይ ያገኘው ነው ማለት ነው። ፓስወርዱ ትክክል ነው። እንደዚህ ከመጣ ፓስወርዱ ትክክል ነው የዋይፋዩ። አሁን ወዲያው አገኘው ማለት ነው። ተገናኝተዋል ማለት ነው። ከዛ ስም እንሰጠዋለን፣ ፊኒሽ እንለዋለን። ጨርሰናል ማለት ነው። ከዛ ኮንፈርም እንለዋለን። ይሄን ኦፍ እናደርገዋለን። ከዛ ኮንፈርም እናደርገዋለን። አሁን ኮኔክት ሆኗል ማለት ነው። አሁን ለመመልከት እዚህ ጋር ፕላስ ያለውን እንጫናለን እንደዚህ ኔክስት አብያት። አሁን እንደምታዩት ስልኬ ላይ ያለው የሚያሳየው ካሜራው የሚያየውን ነው ማለት ነው። ስልኬ ላይ ያለውን አሁን እንደዚህ እኔን ማየት እችላለሁ ማለት ነው እንደዚህ። እና መደወል ፓርቱ ዋናው የካሜራው ጥቅሙን አሁን ነው ማሳያችሁ። እዚህ ጋር ኮል የሚለውን አይታችኋል። ከላይ እሱን ነው የምትነኩት ማለት ነው። ቆይ ላሳያችሁ። እዚህ ጋር እንደዚህ ላድርገው። አሁን ኮል የሚለውን ስነካው ቀጥታ ይደውላል ማለት ነው። ወዲያው ነው የሚያገናኘው። ከዛ ቪዲዮ ኮል አለ እዚህ ጋር ደግሞ ቮይስ ኮል አለ። ያስመርጠናል። እኛ ቪዲዮ ኮል እናደርጋለን። አሁን አንድ ሰው ከዛ ጋር ሆኖ ያወራል ማለት ነው። እዚህ ጋር የምታዩት እንግዲህ ምስል የካሜራውን ነው ማለት ነው። ራሴን እያየሁ እንደዚህ ማለትም እንችላለሁ። እንደዚህ ማለት ነው። አንደኛው ምስል ካሜራው የሚያየው ነው። አንደኛው ምስል ደግሞ ስልኩ ላይ ባለው ካሜራ እየተጠቀመ ነው ማለት ነው የሚያሳየን ማለት ነው። አሁን እንደዚህ ብናደርገው እንግዲህ ስክሪን ላይ ያለው የምታዩት አያችሁታ። አሁን ላዞ እዚሁ እንዳየ እየደወለ ራሱ ማሽከርከር እንችላለን። እዚህ ጋር የሚያሳየው እንግዲህ እዚህ ላይ ያለውን ነው፣ ስልክ ላይ ያለውን ነው። ጂም ስልክ ላይ ያለውን ምስል ነው የሚያሳየው። እንደዚህ ሲያንቀሳቅሰው እኔን ያሳየኛል ማለት ነው። እንዳልኳችሁ ወላጅ ስልክ ላይ ሆነው ውጪ ይሆናል። ልጆቹ ደግሞ ቤት ውስጥ ሆነው ስልኩ ላይ ያለውን ምስል ያሳያል ማለት ነው። ሁለቱም ተያይተው ማውራት ይችላሉ ማለት ነው። ድምጽም ይሰማል ማለት ነው። ካሜራ ያለው ድምጽ ማለት ነው። እዚህ ጋር ስናቆም ደግሞ እዚህ ጋር ሃንጋፕ የሚለውን ስንዘጋው ይቆማል ማለት ነው። ማሳየት ያቆማል እዛ ጋር ማለት ነው። በተጨማሪ ደግሞ እዚህ ላይ ያለውን ስክሪን ደግሞ ኦፍ ማድረግ እንችላለን። ኦር ደግሞ በተጨማሪ ደግሞ እነሱ ልጆች መደወል ሲፈልጉ እዚህ ጋር ያለውን መደወያ አለ። እዚህ ጋር ሁለት መደወያ አለ። አንደኛው ምስል ነው ቪዲዮ ነው፣ አንደኛው ደግሞ አውዲዮ ነው። እዚህ ጋር ያለውን ቆይ በደንብ ላሳያችሁ። እዚህ ጋር ጫን ስንለው ይደውላል ማለት ነው። ደወለ ማለት ነው ወደ ስልኩ። ከዛ እኛ እንዲናነሳለን ማለት ነው። ከዛ ቪዲዮ እናወራለን ማለት ነው። ልክ እንዳሁኑ ቪዲዮ እናወራለን ማለት ነው። እንደዚህ እናወራለን ማለት ነው። በቤት ያለ ሰው በዚህ ያያል፣ በካሜራው ያያል። ምስሉ የሚመጣው ካሜራው ላይ ያለው ስልኩ ላይ ያለው ምስል ያሳያል ማለት ነው። ለመዝጋት ደግሞ እዚህ ጋር እንዘጋለን። በተጨማሪ ደግሞ ይሄኛው ስክሪኑን ማጥፋት ስንፈልግ ደግሞ እዚህ ጋር ዘግቼዋለሁ። ሴቲንግ ላይ ገብተን ማስተካከል እንችላለን። እዚህ ጋር እንደዚህ ሴቲንግ ላይ ገብተን ስክሪን ኦፍ የሚለውን እዚህ ጋር 30 ሰከንድ ማድረግ እንችላለን፣ መምረጥ እንችላለን። ከዛ ከ30 ሰከንድ በኋላ ይሄ የምታዩት ስክሪን ይጠፋል ማለት ነው። በተጨማሪ ደግሞ እዚህ ጋር ፒቲዜድ ኮንትሮል አለ፣ ኔትወርክ ሴቲንግ አለ፣ ዋይፋይ ለመቀየር ማለት ነው። እንደገና ካሜራውን ስክሪኑን መገልበጥ እንችላለን። ግድግዳ ላይ ከሰቀል ነው ድንገት ካሜራውን ግድግዳ ላይ ከሰቀል ነው ስክሪኑን መገልበጥ እንችላለን። አሁን እንዳልኳችሁ ይሄ ነገር ጠፋ። 30 ሰከንድ አድርጌው ነው ያጠፋሁት። እንዲጠፋ ከፈለግን ነው እንደዛ ማጥፋት እንችላለን። 24 ሰዓት በርቶ እንዳይሆን ማለት ነው።
እንዳይቆይ። እንዳልኳችሁ ደግሞ ሚሞሪ ካርድ ይቀበላል። እዚህ ጋር ቅድም ነግሬያችኋለሁ። ፕሌይባኩን ደግሞ እዚህ ጋር ነክታችሁ ኤስዲ ካርድ የሚለው ጋር በመንካት ማየት እንችላለን ማለት ነው። የቀረጸውን እኛ ያለፈንን ማየት እንችላለን ማለት ነው። ላይቭ ደግሞ ሲሆን እዚህ ጋር እናያለን ማለት ነው። እና እንዳልኳችሁ ይሄ ካሜራ ብዙ ጊዜ የሚያገለግለው ለመደዋወል ነው። በተጨማሪ ደግሞ ተደዋውለንም ያው ልጆችና ቤተሰቦች ማውራት ይችላሉ፣ ቪዲዮ እየተያዩ ማለት ነው። ልጆች ቤት ሆነው ስልክ አይጠበቅባቸውም፣ በዚህ ወላጃቸውን መመልከት ይችላሉ ማለት ነው። እና በተጨማሪ ይሄ ካሜራ ደግሞ የራሱ የሆነ ስክሪኑን ባንጠቀመውም ካሜራውን ብቻ መጠቀም እንችላለን ከፈለግን፣ እንደዚህ በማጥፋት ስክሪኑን ማለት ነው። ይህን ካሜራ መጠቀም እንችላለን ማለት ነው። እንደ ኖርማል ካሜራ ሴኩሪቲ ካሜራ መጠቀም እንችላለን። አላርም እንዲልክልን ከፈለግን ይህን ኦን በማድረግ እንቅስቃሴ ሲኖር ይልክልናል ማለት ነው። እዚህ ጋር እንደምታዩት ሜሴጅ ይመጣል ማለት ነው። እዚህ ጋር V360 የሚለው ማለት ነው። ይሄ ደግሞ ላይቱ ደግሞ የሚበራው ላይት ደግሞ 3 አማራጭ አለ። ማታ ላይ ጨለማ ሲሆን እንቅስቃሴ በሚሆንበት ጊዜ ይሄ ካሜራ ላይቱ ይበራል ማለት ነው፣ ጨለማ ላይ ማለት ነው። እንዳይበራ ከፈለግን ደግሞ ከታች ያለው ብላክ ኤንድ ዋይት የሚለውን ከነካ ነው ምንም ላይት አይበራም ማለት ነው። እዚህ ጋር ከታች ያለው ፍሊፕ ስክሪን የሚለው ካሜራው ከላይ ከሰቀል ነው እንደዚህ አድርገን ከሰቀል ነው ስለሚገለብጠው ምስሉን ፍሊፕ ስክሪን ኦን እናደርጋለን ማለት ነው። እንደምታዩት ገልብጦታል። ስለዚህ ሴቲንግ ላይ ምን ታደርጋላችሁ? ፍሊፕ ስክሪን የሚለውን ኦን አድርጋችሁት ማስተካከል ትችላላችሁ ማለት ነው። ኦኬ ካሜራው እንግዲህ ይህን ይመስላል። ይህን ካሜራ ከፈለጋችሁ በ0941 33 03 43 በመደወል ማግኘት ይቻላል ማለት ነው። ለዛሬ ይህን ይመስላል።